የበዛ ቤተክርስቲያንን ያቃጠለውና የቤተክርስቲያንን ንብረት የዘረፈው አጼ ቴዎድሮስ ነው። ለምን አምደ ጽዮን አያሌ መስጊዶችን አቃጥሎ the glorious history of አምደ ጽዮን ላይ የምናየው እሱን ነው። ራሱም ነው የሚናገረው ጭምር። ኢማም አህመድ የፈጸመው ወረራ ነው ካልን 15 አመት ስቴብል የሆነ ገቨርንመንት ይዞ ማዕከል መስርቶ ጎንደር ላይ ሲያስተዳድር ነበር። ከያንዳንዱ ክፍለ ግዛቶቹን በሱ ስር ለነበሩ አሚሮችና ሱልጣኖች ሰጥቶ 15 አመት ኢትዮጵያ በቀኝ ግዛት ተገዝታለች ይያለ ነው። የቀኝ ግዛት ኮንሰፕት ባልነበረበት ወቅት ላይ ከዛው ኢማም አህመድ ላይ ስንመጣ ኢማም አህመድ የሚከሰስበትን ነው መጀመሪያ ሲነገረን ያንዳንዱ ለማየት ሞከርኩኝ። ለምሳሌ ኢማም አህመድ ቤተክርስቲያን አውድሟል። ኦኬ ቤተክርስቲያን መቃጠሉ መስጂድ መቃጠላቸው በኤኒሚን ስተት ነው፣ ልንማርባቸው የሚገቡ መጥፎ ስራዎች ናቸው። ግን እስቲ ኢማም አህመድን ኢትዮጵያዊነቱን ያሻሩት ተግባሮችን ከሌሎች አጼዎች ጋር እንገምግማቸው። ለምሳሌ አጼ ቴዎድሮስን ወሰድኩኝ። አጼ ቴዎድሮስ የክርስቲያን ነገስታት ነው። ስለዚህ ኢማም አህመድን አንዱ ያስገፈፈውና ከኢትዮጵያዊነት ስነ ልቦና ያስፋቀው ቤተክርስቲያን ማቃጠል ከሆነ ከኢማም አህመድ ያላነሰ ወይ የበዛ ቤተክርስቲያንን ያቃጠለውና የቤተክርስቲያንን ንብረት የዘረፈው አጼ ቴዎድሮስ ነው። ስለዚህ ኢማም አህመድ በዚህ ምክንያት ኢትዮጵያ አይደለም ካልን ወይ ደግሞ እርኩስ ነው ካልን ፋታባውት አጼ ቴዎድሮስ። ከዛ ውጪ ደግሞ ኢትዮጵያዊነትን የሚያስገፍፈው ኢትዮጵያ በመተባለው ምድር ላይ ኢትዮጵያውያኖች ሰፈር ሲያደርጉ ነው ክርስቲያኑ ሶሳይቲ ብቻ ሰፈር ሲያደርግ ነው። ለምን አምደ ጽዮን አያሌ መስጊዶችን አቃጥሎ the glorious history of አምደ ጽዮን ላይ የምናየው እሱን ነው። ራሱም ነው የሚናገረው ጭምር። መንደሮችን ይሄ ሸዋ ሱልጣኔት አካባቢ ላይ ማክዙማይት ከ9ኛው ክፍለ ዘመን ጀምሮ የነበሩት አዲስ አበባ ዙሪያ አርጎባ ወርጅ የሉም አሁን ማህበረሰቦች። ስለዚህ ኦኬ ከሙስሊሙም ከክርስቲያኑም ውጪ አዋም የነበሩ ማህበረሰቦች ነበሩ የሉም እነኛ ማንነታቸው ተቀይሮ። ከኦሮሞ ፍልሰት በኋላ ደግሞ ብዙ የተቀየሩ ነገሮች አሉ። ስለዚህ ከምር ማን ሲጎዳ ነው እዚች ሀገር ላይ ባገባኛል ጥፋቱን እንደ ጥፋት በመርህ ደረጃ ነው እንዲህ ሲደረግ ነው መጥፎ ነው ብንለው ነው የሆነ አካል ብቻ ሲጎዳ ነው የሚለው ነው። ስለዚህ እነኛን ነገሮችም ለማየት ሞከርኩኝ። የኢማም አህመድን ቅድም አንተ የወንድም ዲያቆን ዳንኤል ክብረትን ጉዳይ ማንስተ ከሱ በፊትም እነ ፕሮፌሰር ታደሰ ታምራት እነ ፕሮፌሰር ኃይሌ ላሬቦ እነ መርዕድ ፕሮፌሰር መርዕድ ወልደ አረጋይ ብዙዎቹ መጥቀስ ይችላል። ከፊሎሶፊ ፕሮፌሰር መሳይ ከበደ መነሻቸው ቤተ ክህነት የሆኑ ሰዎች ናቸው። ከዛ በኋላ ነው ወደ አካዳሚክሱ የገቡት። እነኚህ ሰዎች አካዳሚክ ስራዎቹን ስታይ የኢማም አህመድ ኢትዮጵያዊነት ላይ ተጠራጥሮ አያውቁ። ግራንድ ኢትዮጵያን እንሰራለን ብለን ካሰብን የኢትዮጵያን ህልውና ታላቅነት እንመስርት ካልን የኢማም አህመድን ኢትዮጵያዊነት መቀበል ግድ ይለናል በሁለት ምክንያት። አንደኛው ኢማም አህመድ የፈጸመው ወረራ ነው ካልን 15 አመት ስቴብል የሆነ ገቨርንመንት ይዞ ማዕከል መስርቶ ጎንደር ላይ ሲያስተዳድር ነበር። ከያንዳንዱ ክፍለ ግዛቶቹን በሱ ስር ለነበሩ አሚሮችና ሱልጣኖች ሰጥቶ 15 አመት ኢትዮጵያ በቀኝ ግዛት ተገዝታለች ይያለ ነው። የቀኝ ግዛት ኮንሰፕት ባልነበረበት ወቅት ላይ ስለዚህ ለልጆቻችን ኢማም አህመድ ኢትዮጵያን ወሮ አሸንፎ እንዲህ ብሎ ብለን ስንል እዚህ ጋር እንደው መምዋሱ የማን ነው የአቶ ታዬ ቦጋለን አዲሱ መጽሐፍ ላይ ጥሩ ፖይንትን ያስቀመጠው ኢማም አህመድ ከምስራቅ እስከ ምዕራብ ከደቡብ እስከ ሰሜን እስከ ባህረ ነጋሽ ኤርትራ ድረስ ጠቅልሎ ለ15 አመት ሲያስተዳድር እሱን ከኢትዮጵያ ነገስታት ሊስት ውስጥ አውጥተን ከቦታ ቦታ ሲሸሽ የነበረውን አጼ ልብነ ድንግል የኢትዮጵያ ንጉስ አድርገን ማስፈራችን ይላል ስህተት መስሎ ይሰማናል ይላል። እንደዚህ ነው የሚለው ይሰማናል ማለት ኮንክሉድ ማድረግ የከበደው ይመስለኛልና ኤኒሃው ሁለተኛው አሁን ለዘውግ ፖለቲካ ምንጣፍ እያነጠፍን ነው። ለምን ከአጼ ሚኒሊክ በፊት በተለይ በኢማም አህመድና በአጼ ሚኒሊክ በፊት በሰፊ ደረጃ ላይ ኢትዮጵያን እስከ ባህረ ነጋሽ ድረስ ሰፊ ግዛቷን በወቅቱ ነጋድራስ ገብረሕይወት ባይከዳይ ምን ብሏል? ከኢማም አህመድ በፊት ሰፊዋን ኢትዮጵያ መመስረት የቻለው አጼ ሚኒሊክ ነው። ስለዚህ ኢማም አህመድን ካልተቀበልን በሌላ አነጋገር ኢትዮጵያ በሚኒሊክ ብቻ ጊዜ ተመሰረተች ነች፣ ቀድማ ያልነበረች ነች። ይሄ ደግሞ ለምን እንሄዳለን ማለት ነው ለኮሎኒያሊዝም ቴሲስና ኢትዮጵያ ሚኒሊክ ብቻ ነው በኃይል አስገብሮን ኢትዮጵያ የተሰራችው።
ስለዚህ እንገንጠል ጥያቄ የሚያነሱ ወይ ደግሞ በብቸኝነት ተበድለናል ብለው የሚያነሱ የዘውግ ፖለቲከኞችን ቴሲስ እየተቀበልን ነው። የኢማም አህመድ ጉዳይ በዚህ በሁለቱ ምክንያት ለታላቋ ኢትዮጵያ የሚጠቅም ይመስለኛል። የህልውና ጉዳይ ምን ያልኩ ለዛ ነው።